ኢየሩሳሌም መላክ ማየተጽኖቱ እምዛአይግ መንሰክ ምስለ አርማ ስቆ ባሩቅ እንግረ ሐልቀ ዘመነ ዘቁር ወቅቶስ ሐውቅ ተራከበ ቃል አብየምየ ወኤርምያስ ጸናጽለ ወርቅ በአፍላክ አምላከ አማልክት ወመስሎን ዘአማሃየለ አምላከ አማልክት ወመስሎን ዘአማሃየለ ይበስ ወመስሎን አምላክ ጽማማ የሶቢ በኃይለ ጴጥሮስ ብሩክ ሆነ አንከ ዘኢየሩሳሌም መላክ ማየተጽኖቱ እምዛአይግ መንሰክ እሺ ዘአማሃየለ ሊበሶምሶን አምላክ ማየጽማ ሶቤ ዘኃይለ ጴጥሮስ ብሩክ የጽኑ ጴጥሮስ ኃይል የሆነ የመንፈስ ቅዱስ ወሐጽም በዘባነ ኪሩቤል ነቢር ማለት ነው። ያ በሶምሶን አምላክ ላይ በጸና ጊዜ ማየተጽኖቱ ዘኢየሩሳሌም መልአክ የኢየሩሳሌም ሰማይ መልአክ ሚካኤል ጴጥሮስ ያ ማየተጽኖቱ እምዛአይግ መንሰክ ይሄ የአማልክት አምላክ ሶምሶን ከአህያ መንጋጋ መጫን ውሃን ያፈለቀለት ነው። አምላከ አማልክት ወመስሎን ዘአማሃየለ ይበሶምሶን አምላክ ጽማማ የሶቤ ዘኃይለ ጴጥሮስ ብሩክ ሆነ አንከ ዘኢየሩሳሌም መላክ የዚያ ኃይልን የሆነ የመንፈስ ቅዱስ ወሐጽም በሶምሶን አምላክ ላይ በበረታ ጊዜ የኢየሩሳሌም ሐዋርያ መልአክ ቅዱስ ሚካኤል ማለት ነው። ይህ አንቃ ማየተጽኖቱ ዘአድግ ምንድን ነው? ዘአድግ መንሰክ ከዚያ ከአህያ መንጋጋ መጫን ውሃን ያፈለቀለት ነው። ማን? አምላከ አማልክት ሶምሶን የአማልክት ጌታ የአማልክት አምላክ ሶምሶን ያፈለቀለት ነው። ሶምሶን እንደሚታወቀው ናዝራዊ ነው። ናዝራዊ ማለት ደግሞ የተለየ ጸጋ ያለው ለእግዚአብሔር የተለየ ኃይለ ሥጋ የተሰጠው መንፈሳዊ ኃይልም ያለው ጠንካራ ሰው ነው የነበረው ሶምሶን ማለት እና ጠላቶቹን በአህያ መንጋጋ ብዙዎችን አጥፍቷል። መጨረሻ ላይ ደግሞ ኢሎፍላውያን በርትተውበት መጨረሻ ላይ ውሃ ሲጠማው ደግሞ በቅዱስ ሚካኤል ረዳኢነት ከአህያ መንጋጋ ከዚያ ከመንጋጋ ውሃ ፈልቆለት ጠጥቷል ማለት ነው። ሶምሶን ሰሙ ወርቁ በዘባነ ኪሩቤል ያለ ምንም በባህሪው ከዚያ ባይለይም ኪሩቤል የተሸከሙት አምላክ ሐዋርያት በታዘዙት መሰረት ሄዳችሁ ከፊት ለፊታችሁ ወደ ያለ ሀገር ሂዱ፣ በዚያም አህያ ታገኛላችሁ፣ ይዛችሁ ነው ይፈልገዋል የሚጠይቃችሁ ቢኖር ጌታ ይፈልገዋል ብሎ አዟቸው ሄዶ አምጥተውለት በአህያ ላይ ተጭኖ ወደ ቤተ መቅደስ ገብተዋል ማለት ነው። እንግዲህ ጌታ እና መንፈስ ቅዱስና አብ በተለየ አካላቸው ምንም በመለኮት አንድ ቢሆኑ ስጋ ስላለበሱ ይህ አይነገርላቸውም። አሁን የአጽም በዚያ ላይ በጸና ጊዜ ማለት ሰው በሆነ ጊዜ በተዋረደ ዝቅ ባለ ጊዜ በሰው ሰውኛ ግብር ጌታ በተንቀሳቀሰ ጊዜ ከሐዋርያት ጋራ በአህያ ተጭኖ ወደ ቤተ መቅደስ ገባ ማለት ነው። ምስለ አርማ ፍቆ ባሩክ እንድረ ሐልቀ ዘመነ ዘቁርወንጦስ ሐውቅ ምስለ አርማ ስቆስ ባሮክ እንድረ ሐልቀ ዘመነ ዘቆሮንቶስ ሐውቅ የቆሮንቶስ መከራ ጾም የመከራ ጾም ዘመን ካለቀ በኋላ ተራከበ ቀርን አብየምየ ወኤርምያስ ጸናጽለ ወርቅ በአፍላክ ይታረክ ወኤርምያስ ጸናጽለ ወርቅ ይታረክ
አዎ ኤርምያስ ጸናጽለ ወርቅ የተወዳጀው ይሄ አቤሜሌክ ከበሮ ከባሮክ መቋሚያ ጋራ ያ ዘመን ካለፈ በኋላ ተራከበ ተገናኘ። ምስለ አርማስቆ ባሮክ እንድረ ሐቀ ዘመነ ዘቆሮንቶስ ሐውቅ የቆሮንቶስ ባቢሎን መከራ ምርኮ ጾም ካለፈ በኋላ ተራከበ ቀርን አቤሜሌክ ወኤርምያስ ጸናጽለ ወርቅ ይትዓረክ የወርቅ ጸናጽል ኤርምያስ የተወዳጀው ከበሮ አቤሜሌክ ከዚህ ከባሮክ መቋሚያ ዘንግ ጋራ ተራከበ ተገናኘ። ባሮክና አቤሜሌክ ኤርምያስ ደቀ መዛሙርት ናቸው። ባሮክና አቤሜሌክ በፄዋዊ ጊዜ ያው ለእግዚአብሔር አገልጋዮች ተላላኪዎች ስለነበሩ ቦታ ተሰጥቷቸዋል። ባሮክ አጽማበው እንዲጠብቅ፣ አቤሜሌክ ደግሞ ለድውያን የምንቀባው ጸበል ይዘና ብሎ ጌታ ነግሮት ነበርና እንዲያብለ ነገር ብሎት ነበርና ኤርምያስ እንዲያብሎ ልኮት እንግዲህ 70 ዘመን እስኪያልፍ ድረስ ኤርምያስም ተማርኮ ሄዶ በዚያው በባቢሎን በያሉበት ኑሮ መጨረሻ ላይ ግን ፄዋዌ ሲደርስ እንዲሁ በመንፈስ ቅዱስ በትንቢት አውቀውት ተገናኝተዋል ማለት ነው። እና የቆሮንቶስ ምርኮ ጾም ካለቀ በኋላ ኤርምያስ ጸናጽል የተወዳጀው አቤሜሌክ ከበሮ ከባሮክ መቋሚያ ጋር ተገናኙ። እነዚህ ተያይዘው አጠቃላይ ይህ ማለት ሰሙነ ወርቁ ያው መዋዕለ ጾሙ ተፈጽሞ እንግዲህ እስከ ዓርብ ኒቆዲሞስ ነው። ከሰኞ ዘወረደ ጀምሮ እስከ ዓርብ ኒቆዲሞስ ስለሆነ ዛሬ ከበሮ ጸናጽሉ በመቋሚያ ብቻ ይነገር የነበረው ቃል እግዚአብሔር አብሮ ይነገርበታል ማለት ነው። አምላከ አማልክት ሶምሶን ዘአማሃየለ ይበሶምሶን አምላክ ጽማማ የሶቤል ዘኃይለ ጴጥሮስ ድሩክ ኮነ አንቃ ዘኢየሩሳሌም መልአክ ማየ ተጽሎቱ እንዘአርግ መንሰት ዘኃይለ ጴጥሮስ ቡሩክ ነው ድሩክ ነው ድሩክ ቡሩክ ዘኃይለ ጴጥሮስ ቡሩክ ኮነ አንቃ ዘኢየሩሳሌም መልአክ ማየ ተጽሎቱ እንዘአርግ መንሰት ምስለ አርማስቆስ ባሮክ እንድረ ሐቀ ዘመነ ዘቆሮንቶስ ሐውቅ ተራከበ ቀርን አቤሜሌክ ወኤርምያስ ጸናጽለ ወርቅ ይትዓረክ። እንግዲህ እንደሚታወቀው ከዚህ ከሰኞ ጀምሮ በሰሙነ ኒቆዲሞስ እየሰማችሁ ነው። የተኛ የተኙት ሲተኙ ያጠገብ ያለው ዝም ማለት ነው። ስላላየኋቸው እንዴት ትተኛለህ? ሰሙነ ኒቆዲሞስ ሰኞና ማክሰኞ ያው ንጽሐ እና ሐዋርያት ይከበ እንደ ጣነ ሞገር እየሆኑ ግዕዝ ከሆነ ማለት ነው ሰኞና ማክሰኞ ይደረጋሉ። ከረቡዕ ጀምሮ ሐሙስ፣ ዓርብ የተለያዩ ጣነ ሞገሮች አሉ። ዜማቸውም የተለየ ነው። ዜማ ልካቸውም የተለየ ነው። አጨዋወታቸውም የተለየ ነው። አሁን እንግዲህ ይህ ጣነ ሞገር ያው ስትሰሙት እንደ ጉት ነገር ነው። ጉት ነው የሚመስል ሊሻክራችሁ ይችላል። ምክንያቱም ያልተለመደ የዜማ ልክ ስለሆነ። ነገር ግን ይህ የዕለተ ሐሙሱ ጣነ ሞገር ነው። ቤቱ ብርሃነ ሕይወት ቤት ነው። ብርሃነ ሕይወት ቤት ዘዮም መስቀል ቤት አላቸው ቤት ዜማቸው እና ይህ እንግዲህ የዕለተ ሐሙሱ ጣነ ሞገር ነው። ያው ለመስማት ትንሽ እንደ ጉት ነገር ይመስላል። ቢሆንም ያው የዕለተ ሐሙስ ጣነ ሞገር ነው። ለማሳያ የሚደረግባቸው ገዳማት አሉ። ዜማውን ይዞ ለተገኘ ሰው የትም ቦታ ላይ ያው መደረግ ይችላል። በለዚያ ክብሪት ራብ ሔዋን ሀበ ሲኦል ኢያሪኮ
ዘመልእልቲሃ ተተክለ ሰልበልያኖስ ጥብቆ ወእግዚአብሔር ሰለሞን ዘአይነ አሞሬዎን አኮ አምጣነ ሙሴ መስቀል ዘጸረ መርዶክዮስ ይትባኮ ረአብ ሔዋን ሀበ ሲኦል ኢያሪኮ ሀበ ሲኦል ኢያሪኮ ለምንድን ነው? ዘበመልእልቲሃ ተተክለ ሰልበልያኖስ ጥብቆ ዲያብሎስ ጣዖት በላይዋ ላይ የተተከለ ኢያሪኮ ሲኦል በኢያሪኮ ሲኦል ዘንድ ሔዋን ረአብ ናት። ወእግዚአብሔር ሰለሞን ዘአይነ መርዶክዮስ አኮ የአሞሬ ዘአይነ አሞሬዎን የአሞሬዎን ሰላይ አይደለ ሰለሞን ነው። እግዚአብሔርን የአሞሬዎን ሰላይ አይደለ ሰለሞን ነው። አምጣነ ሙሴ መስቀል ዘጸረ መርዶክዮስ ይትመሃኮ ሙሴ አምጣነ ሙሴ መስቀል ዘጸረ መርዶክዮስ ይትመሃኮ ሙሴ መስቀል የመርዶክዮስ ጠላት የሚፈራው ነው። የመርዶክዮስ ጠላት የሚፈራው ሙሴ መስቀል ነው። መስቀል ሙሴ ነውና የመርዶክዮስ ጠላት አማ የሚፈራው መስቀል ሙሴ ነውና ረአብ ሔዋን ሀበ ሲኦል ኢያሪኮ ዘበመልእልቲሃ ተተክለ ሰልበልያኖስ ጥብቆ ዘበመልእልቲሃ ተተክለ ሰልበልያኖስ ጥብቆ ረአብ ሔዋን በላይዋ ላይ ዲያብሎስ ጣዖት የተተከለ ኢያሪኮ ሲኦል በኢያሪኮ ሲኦል ዘንድ ሔዋን ረአብ ናት። ወእግዚአብሔር ሰለሞን ዘአይነ አሞሬዎን አኮ ወእግዚአብሔር ሰለሞን ዘአይነ አሞሬዎን አኮ እግዚአብሔርም የአሞሬዎን ሰላይ አይደለ ሰለሞን ነው። አምጣነ ሙሴ መስቀል ዘጸረ መርዶክዮስ ይትመሃኮ የመርዶክዮስ ጠላት ዲያብሎስ የመርዶክዮስ ጠላት ሐማ የሚፈራው መስቀል ተሰቅሎ ነው የሞተ። ያ መስቀል ሙሴ ነውና ሙሴ ነውና። አዎ እንግዲህ ታሪኩ የብሉይ ኪዳን ታሪክ ነው። እስራኤላውያን ከግብፅ ከወጡ በኋላ ሙሴ እየመራቸው በኋላ ደግሞ እነ ሰለሞን ምድረ ርስትን ለመጎብኘት ለመሰለል ወደ ኢያሪኮ ሄደው ነበረ። ነገር ግን ወደ ኢያሪኮ ሲገቡ ምንም የሚቋቋማቸው ኃይል አልነበረም። የኢያሪኮ ቅጥሮቿ በሃለወነ በበይናቲነ ንትረሃው እያሉ እራሳቸው ተከፍተውላቸው ገብተው ማንን አግኝተዋል? ራኬብ ይላታል። ዘትትረከብ ለኩሉ ማለት ነው። ረአብ ይላታል። በሴተኛ ዳሪነት የምትኖር ነበረች። ከሷ አርፈው ወደፊት እነሱ ወደዚያች ቦታ እንደሚገቡ ተነጋግረው በኋላ ያቺ ሲሆን ማናት ኢያሪኮ በእነሱ እጅ እንደምትሆን ነግራቸው ምልክት ሰጠዋት። ተመልሰዋል ማለት ነው። እንግዲህ እነዚህ መልእክተኞች ናቸው። ረአብ ሔዋን ከሆነች ሲኦል ደግሞ ኢያሪኮ ናት ማለት ነው። ጌታ በዕለተ ዓርብ በተሰቀለ ጊዜ ልክ እንደ ሰለሞን በመስቀሉ ዲያብሎስን ድል ነስቶ 5500 ዘመን በመከራ የነበረች ሔዋንን ከሲኦል አወጣት ለማለት ነው። ከዚያ ከሲኦል አወጣት። የሲኦል በሮች አጋንንት መለኮታዊ ኃይሉን መቋቋም ስላልቻሉ ልክ የኢያሪኮ በሮች እንደተከፋፈቱት ሲኦል ደግሞ ምሳሌም ነው። ሲኦል በሲኦል ያሉ ነፍሳት ከእነዚያ ውስጥ ደግሞ ዋናዋ ሔዋን ስለሆነች ረአብ ሔዋን ሀበ ሲኦል ኢያሪኮ ዘበመልእልቲሃ ተተክለ ሰልበልያኖስ ጥብቆ። እንግዲህ አህዛብ ነው የነበሩ በዚያች በኢያሪኮ ጣዖት ቁሞ ይመለክባት ነበር። ትዕይንተ አህዛብ ነው የነበረች ማለት ነው። እስራኤላውያን እጅ እስኪያደርጓት ድረስ ያ ማለት ዲያብሎስ ያለባት ማለት ነው። ዲያብሎስ ያለባት ወይ እግዚአብሔር ሰለሞን ዘአይነ አሞሬዎን አኮ። ምክንያቱም የተላኩ ወደ ኢያሪኮ ስለሆነ ነው። የዚያ ሰላይ አይደለም። አምጣነ ሙሴ መስቀል ዘጸረ መርዶክዮስ ይትመሃኮ። ሙሴ ሐማ ተሰቅሎ የሞተው ማለት ነው።
መርዶክዮስ ቀረ? ራብ ሔዋን ሀበ ሲኦል ኢያሪኮ ዘለመልእክቲሃ ተተክለ ሰረበልያን ወስብኮ ወእግዚአብሔር ሰሎሞን ዘአይነ አሞሬወን አኮ አምጣነ ሙሴ መስቀል ዘጸረ መርዶክዮስ ይትባኮ። ይህ ምንድን ነው? ክብሪቲ ነው አይደል? ግዕዝ ክብሪቲ ነው ማለት ነው። ሐራቢታንያ ያ ማለት ክብሪቲው አይቀይርም ማለት ነው። ክብሪቲው ያው ነው፣ መጣኑ ሞገሩ ብቻ ነው የሚቀይረው። ሐራቢታንያ አይባን ለተነውሙ ውስተ ቤታንያ ንቅሁ ወተንሰው ለግና ግብረ እደ አፍኒን ወሳኔር አግብርተ ሳኔር አባይ ሳኔርና ሳኔር እንዴት አንተም አለየው በንባብ ግብረ እደ አፍኒን ወሳኔር አግብርተ ሳኔር አባይ ግብረ እደ አፍኒን ራጉኤል ግብረ እደ አፍኒን ራጉኤል አግብርተ ሳኔር አባይ አተጓሃ በለም ወአኪያ ከብደ አርግስ መተመሰለ መለኮት ሰማይ ወእምድረሃ ሲሆን ተአተተ ጽልመተ ጸሊማን አይሁድ ለበልዳዶስ ለያለ ገነት የሂድ የተያሬድ ዘመዓዛሃ ሰናይ አመል ማለት ያሬድ ታስተሪ ወእምጠለቅኔ ይትትሌለ እመኔ ክረምት ወለእመኔ ሃጋይ አምጣነ ጥበብ ወልቡና ወሐይስተ ሰሎሞን ትሰቀ ወአመጽልወታ ይግል ኃይለ ወዝያን ፀሐይ አምጣነ ጥበብ ወልቡና ወሐይስተ ሰሎሞን ትሰቀ ሐራቢታንያ አይባን ለተነወሙ ውስተ ቢታንያ ተንሥኡ ወንቅሑ ለግናይ። በቢታንያ ውስጥ የተኛችሁ የቢታንያ ገበሬዎች ድንጋዮች ንቁ ወተንሥኡ ለግናይ ግብረ እደ አፍኒን ራጉኤል አግብርተ ሳኔር አባይ ከፍ ያለች ሳኔር የሳኔር ገበሬዎች አፍኒንና ራጉኤል የእነሱ የእጅ ስራ ምስጋና ለስራ ምስጋናም ተነሱ። አተጓሃ በለም ወአኪያ የአኪያና የበለዓም ጎህ ቀዷል። በጎህ ጊዜ ተነሱ። ከብደ አርግስ መተመሰለ መለኮት ሰማይ መለኮት ሰማይ የአህያ ሆድ መስሏልና ወእምድረሃ ሲሆን ተአተተ ጽልመተ ጸሊማን አይሁድ ለበልዳዶስ ለያለ የጨለሙ የነበልዳዶስ ሌሊቶች አይሁድ የእነዚህ ጨለማ አርምሞም ከሐሴቦን ምድር ከምድር ተወግዷልና ተነሱ መልስ። ሐራቢታንያ አይባን ለትነወሙ ውስተ ቤታንያ ንቅሑ ወተንሥኡ ለግናይ። በቢታንያ ውስጥ የተኛችሁ የቢታንያ ገበሬዎች አይባን ንቁና ተነሱ። ግብረ እደ አፍኒን ራጉኤል አግብርተ ሳኔር አባይ ከፍ ያለች ሳኔር ገበራረት ራጉኤልና አፍኒን የእነዚህ እጅ ስራ ግናይ ምስጋና ማለት ነው። ለምስጋና ግናይ ለክሙ ስሉስ ቅዱስ ማለት ምስጋና ስብሐት ለክሙ ማለት ነው። ለምስጋና ስራ ለእነዚያ እጅ ስራ ምስጋና ንቁና ተነሱ። አተጓሃ በለም ወአኪያ የአኪያና የበለዓም ጎህ ንጋት ተጽዕኖ በዚያ ጊዜ ማለት ነው። ከብደ አርግስ መተመሰለ መለኮት ሰማይ በዚያ ጊዜ በንጋት ጊዜ መለኮት ሰማይ የአህያ ሆድን መስሏልና ወእምድረሃ ሲሆን ተአተተ ጽልመተ ጸሊማን አይሁድ ለበልዳዶስ ለያለ የነበልዳዶስ ሌሊቶች የጨለሙ የነበልዳዶስ ጥቅጥቅ የሆኑ የነበልዳዶስ ሌሊቶች አይሁድ የእነዚህ ጨለማ አርምሞም ከሐሴቦን ምድር ከምድረ ኢየሩሳሌም ተወግዷልና ማለት ነው። አዎ ማህበረሰቡ ሰዓቱን የሚለይበት የራስ ስያሜ ይሰጠዋል እና ከዚህም መካከል አንዱ እንዳሁኑ አሁን ተቃርቧል ወደ 12 ሰዓት አካባቢ ሲደርስ ያለውን የአህያ ሆድ ይለዋል። የአህያ ሆድ ሰማዩ የአህያ ሆድ መስሏል፣ ጎህ ቀዷል፣ የአህያ ሆድ መስሏል ይባላል። አሁን እናንተ ድንጋዮች ለምስጋና ስራ ገበሬው ነው እንዴ ከተመኘው እንዴ አይደል? ሰዓቱን ነው እንዴ ሳማ ሰዓት ይልኝ በምልክት የሚያውቀው ነው። በስፍራ ሰዓት ሳይሆን በምልክት
እያየ በጥላው የሚያውቀው በምልክት ፀሐይ ስትደርስ ሰዓት ስትለው በግምት ሌሊቱንም ከዋክብቱን እያየ የብርሃኑን የጨለማውን መጨመርና መቀነስ እያየ ነው የሚለየው። የዶሮ መጮህ የወፉን መንጫጫት ይህን እያየ ነው ምልክት የሚያደርገውና ይሄኛውን ገበሬው አህያ ሆድ መስሏልና ተነሱ ወደዚያ ስሩ እናንተ ገበሬዎች ለስራ ተነሱ ማለት ሰሙ ነው። ወርቁ እንግዲህ መቼም አህያዋ የአህያ ሆድ ማለት ጌታ ቅድም እንዳልሁት በአህያ ላይ ተጭኖ ነቢያቱ ከጥንት ይጫኑ እንደነበሩት እነ በለዓምና ኪያ በተለይ በአህያ ይጫኑ እንደነበረ ስለተጻፈ ልክ እንደነዚያ ጌታም በአህያ ተጭኖ አህያ የሰላም ምልክት ስለሆነች በአህያ ተጭኖ ወደ ቤተ መቅደስ በሚገባበት ጊዜ ሕፃናቱ ያመሰግኑት ነበረ። ትንንሾቹ ሲያመሰግኑት አይሁዳውያን ዝም ብለው ያዩ ነበረ። ፈሪሳውያን በተለይ እነዚህ እያዩ ታያላችሁ። ጭራሽ እነዚህ ሕፃናት አመሰግኑት ብለው ሲደነቁ በእነዚህ ትደነቃላችሁ፣ እሊህ ድንጋዮች ያመሰግኑኛል አለ። ድንጋዮች ያለ ባህሪያቸው ጌታን አመስግነውታል ማለት ነው። እንግዲህ ያ ዝምታ ፀሐይ ያ ዝምታ ጨለማ ተወግዷልና ጌታ በአህያ ተጭኖ ወደ ቤተ መቅደስ ሲገባ እነዚህ አእባን በቢታንያ ያሉ ድንጋዮች ጌታን አመሰገኑት ማለት ነው። ገነት ይሂብ የተያሬድ መዓዛሃ ሰናይ መዓዛዋ ያማረ የሽታዋ ያማረ የተወደደ ጓሮዬ እቺ ቤተ ጉባኤ ቤተ ያሬድ ሐመል ማላተ ያሬድ ታስተሪ ወንጠለቅኒ ይትትያለ የያሬድ ልምላሜዎች ሊቃውንትን ታስተሪ ታሳያለች። ወእምጠለቅኒ ይትትያለ ከጤዛ ከዚህ ከልምላ ቅኔም ከዚያም ርጥበት ማለት ነው። ከርጥበት ቅኔም አትለይም። እመኒ ክረምት ወለ እመኒ ሀጋይ ክረምት ቢሆን በጋም ቢሆን ከዚያ አትለይም። አምጣነ ጥበብ ወልቡና ወሀይስተ ሰሎሞን ትሰቀ ጥበብና እውቀት መራቀቅና ማስተዋል የሰሎሞን ውሃዎችን እነዚያን ትሰቀ ትጠጣለችና ወአመጽሎታ ይግል ኃይለ ኦዝያን ፀሐይ የፀሐይ ኦዝያን ኃይልም ሊያጠወልጋት ሊያደርቃት አይችልምና ገነት ይሂብ የተያሬድ ዘመዓዛሃ ሰናይ መዓዛ ምስጢሯ የተወደደ ያማረ ጓሮዬ ቤተ ያሬድ ይህች ቤተ ጉባኤ ጓሮ ሐመል ማላተ ያሬድ ታስተሪ የያሬድ ሐመል ማላት ሊቃውንቶችን ታስተሪ ታሳያለች። ወእምጠለቅኒ ይትትያለ ከርጥበት ቅኔም ይትትያለ አትለይም። እመኒ ክረምት ወለ እመኒ ሀጋይ ወይወርድ ከመጠን ነቢቤ ጠልዩ የማይጠፋ ነገር ነው። ምንድን እመኒ ክረምት ወለ እመኒ ሀጋይ ቢሆን በጋም ቢሆን አምጣነ ጥበብ ወልቡና ወሀይስተ ሰሎሞን ትሰቀ ጥበብና ልቡና የሰሎሞን እነዚህ ዋይስቶችን እነዚህ አይነት ትሰቀ ትጠጣለችና ወአመጽሎታ ይግል ኃይለ ኦዝያን ፀሐይ የፀሐይ ኦዝያን ድንቁርና ፀሐይ ኃይልን ያም ሊያጠወልጋት አይችልምና ማለት ነው። አዎ ገነት ማለት በጣም በሐመልማል ያሸበረቀ ቦታ ነው ገነት የሚባለው። በጣም ሐመልማል ልምላሜያማ የሆነ አማናዊቷ ገነትም እንደዚያ ናት። ለሁሉም ስትሆን ገነት በጣም የለመለመች ቦታ ማለት ነው እና እቺ ጓሮ ገነት ቤተ ያሬድ ሐመልማላት ሊቃውንቶችን ታሳያለች። ሰው ነው እንግዲህ ያን ነገር እንደምን ታሳያለች። በዚያ ልምላሜው ካለ በዚያው ደግሞ እርጥበቱ አይለይም። ያ የዚህ ምክንያቱ ደግሞ ያው ስለሚጠጣ ነው ማለት ይጠጣል። የፀሐይ ኃይልም በርትቶ ሊያደርቀው አይችልም ማለት ነው። ሰሙ ወርቁ ሐመል ማላተ ያሬድ እቺ ገነት ቤተ ያሬድ ዘመዓዛሃ ሰናይ ማለት ስርዓቷ ማለት ነው። ስርዓቷ የጸና ሕጓ የጸና ቤተ ጉባኤ ሐመል ማላተ ያሬድ ታስተሪ ማለት ብዙ የተማሩትን ታወጣለች ብዙ ማለት ነው። ብዙ ምሁራንን ታፈራለች ማለት ነው። ወእምጠለቅኒ ይትትያለ ማለት ደግሞ ያው ቅኔውም ይደረጉባታል። ከዚያ አትለይም። እመኒ ክረምት ወለ እመኒ ሀጋይ
እንደሌሎቹ ክረምት የሚዘጋ በጋ የሚከፈት አይደለም። ክረምትም በጋም ሌትም ቀንም እሑድም ቅዳሜም ሁልጊዜም ትምህርት ስለሆነ እመኒ ክረምት ወላይ እመኒ ሀጋይ አይለያት ነው ብሎስ ይህም ደግሞ መቋጭ እንትኑ ይሄ ነው። ምጣነ ጥበብ ወልቡና ዋይተ ሰሎሞን ትሰቀይ። መቼም እዚህ መና ስለሚወርድ አይደለም፣ የተለየ ነገርም ኖሮ አይደለም። ዋናው አውቃለሁ፣ እማራለሁ፣ እውቀቴን አሸሽላለሁ የሚል ትውልድ ነው በዚህ እንደዚህ የሚኖረው እና ያን ነው ወአመፅ ለወታ ይክል አይለወዘያ ፀሐይ አሉስ ሃይ ሐራቢታንያ አይባን ለተነወሙ ውስተ ቢታንያ ንቅው ወተንሰው ለግና ግብረ እድ አፊን ራጉል አግብተ ሳድር አባይ አነ ጎሃበ ለም አፈ ጎሃበ ለም ወአኪያ ከብደ አርግስ መተመሰለ መለኮት ሰማይ ወእምድረ ሐፊቦን ተአተተ ጽልመተ ጸሊማን አይሁድ ለበልዳዶስ ለያለ ገነት የሂብ የተያሪር ዘመዓሰሃ ሰናይ ሐመል ማላተ ያሪር ታስተሪ ወእንጠለቅኒ ይተድያለ መኒ ክረምት ወለ እመኒ ሐጋይ አምጣነ ጥበብ ወልቡና ወሐይሰ ሰሎሞን ትሰቀ ወአመፅ ለወታ ይክል ኃይለ ወዘያ ፀሐይ አምጣነ ጥበብ ወልቡና ወሐይሰ ሰሎሞን ትሰቀ የተርከሙ በይነ ሆሳዕና አይሁድ ዘቅፍርናሆም አሃው እስመ ለዘተፈጥረ ሆሳዕና ቀበርዎ ሰወርዎ በጥበቢሆሙ አእባን አበው እንዘ ሆሳዕና ክሱት ምስጢረ ያዕቆብ ሰዋስው ወለእመኒ ይትረከብ ወኢይትየሰብ ሆሳዕና ዳዊት ለደቅ ወለሕፃናት መፍትው ወለእመኒ ይትረከብ ወኢይትየሰብ የተርከሙ በይነ ሆሳዕና አይሁድ ዘቅፍርናሆም አሃው የቅፍርናሆም ተማሪዎች አይሁድ ስለ ሆሳዕና ስለ መድኃኒት አትድከሙ እስመ ለዘተፈጥረ ሆሳዕና ሰውርዎ በጥበቢሆሙ አእባን አበው። ይህን የተፈተነውን ሆሳዕና አእባን ድንጋዮች አባቶች በጥበባቸው ሰውረውታልና እንዘ ሆሳዕና ክሱት ምስጢረ ያዕቆብ ሰዋስው በጥበቢሆሙ በተንኮልም ሊሆን ይችላል ሰውረውታልና እንዘ ሆሳዕና ክሱት ምስጢረ ያዕቆብ ሰዋስው እንዘ ሆሳዕና ክሱት ምስጢረ ያዕቆብ ሰዋስው ይህ ሆሳዕና የያዕቆብ ሰዋስው ምስጢርን ይገልጽ የነበረ ሲሆን በጥበባቸው ሰውረውታልና አትድከሙ ወለእመኒ ይትረከብ ወኢይትየሰብ። ይህ የቀደመ ዳዊት ሆሳዕና የዳዊት ሆሳዕና ያለ ውሸት ቢገኝ ምናልባት ማለት ነው ይገኝ እንደሆነ ቢገኝ ሆሳዕና ዳዊት ለደቅ ወለሕፃናት መፍትው ለሕፃናትና ለታናናሾች ለነዚያ የሚገባ ነው ማለት ነው። ይገባል። የተርከሙ በይነ ሆሳዕና አይሁድ ዘቅፍርናሆም አሃው የቅፍርናሆም ተማሪዎች አይሁድ ቅፍርናሆም ጉባኤ ተማሪዎች አይሁድ ስለ ሆሳዕና ብላችሁ አትድከሙ እስመ ለዘተፈጥረ ሆሳዕና ሰውርዎ በጥበቢሆሙ አእባን አበው። አባቶች ድንጋዮች በጥበባቸው የተፈተነ ዘቀደመ ቢል የቀደመ ሆሳዕና ያንን ሰውረውታልና እንዘ ሆሳዕና ክሱት ምስጢረ ያዕቆብ ሰዋስው የሆሳዕና የያዕቆብ ምስጢርን የሚገልጥ ሳለ የያዕቆብ የሰዋስው ምስጢርን እመቤታችን ናት። የሰዋስው ምስጢርን የሚገልጥ ልብሰተ ሥጋ ከእመቤታችን ሥጋ ለብሶ ስለሆነ በአህያ ተጫነ እንዲባል ምን የሚባል ከእመቤታችን ለበሰው ሥጋ ምክንያት ስለሆነ የያዕቆብ ሰዋስው እመቤታችን ናት። የእሷ ምስጢር ሥጋ ነው። ያንን የሚገልጥ ባህሪ ሥጋዊ ባህሪ ነው። በአህያ መጫን ወለእመኒ ይትረከብ ወኢይትየሰብ። ሆሳዕና ዳዊት ለደቅ ወለሕፃናት መፍትው ያለ ውሸት ሳይዋሽ ቢገኝ እንኳ የዳዊት ሆሳዕና ለደቅ ለሕፃናቶች የሚገባ ነው። ለሕፃናቶች ነው የሚገባ ማለት ነው። እንግዲህ ኢትዮጵያውያን ሊቃውንት በእርግጥ በሌሎች ዓለማት
የሚያምኑበት ሆነ የሚመኩበት ነገር እንዳለ አናውቅም። እንደ ሀገራችን ግን አባቶች ሆሳዕና እያሉ የተለያዩ እጽዋትን ምክንያት በማድረግ በእነዚያ ላይ መንፈሳዊ ጸሎት እየጸለዩ መንፈሳዊ ጥበብ ይገለጥላቸዋል፣ ምስጢር ይመረምራሉ፣ መጻሕፍትን ይተረጉማሉ ማለት ነው። አሁን ግን ከግማሽ ዘመን በኋላ ያለው ነገሩ ውሸት እየሆነ ተጨባጭነት እያጣ እውነታው ተረት እየመሰለ መጥቷል እና ምን ይባላል እንደ ምክንያት የሚጠቀሰው አባቶች ሰውረውት፣ አባቶች ደብቀውት አልፈው፣ አባቶች ደግሞ ለትውልዱ እንዳይጠቅም ሽረውታልም ይባላል። የተለያየ ስያሜ ይባላል ማለት ነው። ምንም ቢሆን ግን መሸምተሜ ይመርም ይክፋም ያው መዞዟሩ አይቀርም፣ ይሞካክራል። ምኑንም ይሞክራል እና እንዲህ ሲሆን አይ እንደው ዝም ብላችሁ አትርከቡ ይላሉ አባቶች። ደግሞ አትርከቡ አሁን እንደዚህ እያሉ ያው ምክንያቶችን ይሰጣሉ ማለት ነው አባቶች። እንዲያው ቢሆንም እኮ እንዲያው እናንተ አጥንታችሁ በስሏል። አሁን ለእናንተ አይሆን፣ አሁን ለአይሁድ ሆሳዕና ይሆናል አይሆናቸውም። አሁን ለቀያፋ ሊሆነው ለሐና ሊሆነው ሸምግለዋል። ስለሸመገሉ ቢሆንም እንኳን እንዲያው እድሜያቸው አጥንታቸው ላልበሰለ ለሕፃናቱ ነው የሚሆን ማለት ነው። ከሆነ ለሕፃናቱ ነው የሚሆነው። እንደው ቢገኝ እንኳን እንጂ እናንተ ስለዚህ አትርከሙ ሰው። ወርቁ ደግሞ እንግዲህ ሆሳዕና በአርያም እያሉ ሕፃናት ሲያመሰግኑ በእነሱ ሲደነቁ እንደገና ድንጋዮች ይህን ምስጋና ደግመውታል። ድንጋዩ እንግዲህ ተመልከተው እስኪ ይገርማል። ድንጋይ እንቅፋት ሲሆን ነው እንጂ ድንጋይ እየዘለለ ጌታውን ሲያመሰግን በጣም የተለየ እኮ ነው የአምላክነቱ ስራ ስለሆነ እና ድንጋዮች ሲያመሰግኑ ምስጋና ይገባቸው የነበሩ ግን ጸሐፍት ፈሪሳውያን ሊያመሰግኑበት አንደበት የተሰጣቸው በአርአያው በአምሳሉ የፈጠራቸው እነሱ ነበሩ። ድንጋይ ሚዛን የሌለው እና እነሱ ወደ ድንጋይነት ሲቀየሩ፣ እነሱ ድንጋይ ሲሆኑ ሲፈዙ ሲደነዝዙ፣ አእባን ግን በተአምራት ጌታቸውን አመሰገኑ ለማለት ነው። ሆሳዕና የሚባል ጌታ ነው፣ የምሳሌ ስሙ ነው ያለውም ዳዊት ነው እና ዘቅፍርናሆም አኀው እስመ ለዘቀደመ ሆሳዕና እስመ ለዘተፈትነ ሆሳዕና ሰው የሆነ ማለት ነው። ሰወርዎ በጥበቢሆሙ አእባን አበው ዘሆሳዕና ክሱት ምስጢረ ዘያዕቆብ ሰዋስው። እንግዲህ ሰዋስውን አሁን እኔ እመቤታችን ብዬ ነው። ያዕቆብ መሰላል አንቲ ውእቱ ሰዋስው በሎዛ ያያት ሰዋስው መሰላል የእመቤታችን ምሳሌዋ ናት። ጌታ ደግሞ ከዛች ከተነገረላት ሰዋስው ተብላ ከተመሰለችዋ ከእመቤታችን በነሳው ስጋ ነው እንደ ሐዲስ ዛሬ በድንጋይ ተመሰገነ የምንለው እንጂ እንደ አምላክነቱማ ጥንቱንም ይመሰገናል እኮ። ይባርክዎ ለእግዚአብሔር ብለህ እስከ መጨረሻው ትሄድ ጠሉ የማያመሰግነው የለም። እሳት ወላይ ጠል ዋው የማያመሰግነው ተባረኮ ለእግዚአብሔር ምድር ሁሉ እሱ ባወቀ በሁሉም ይመሰገንባቸዋል። ነገር ግን ከእመቤታችን ስጋን ስለነሳ ስለ ስጋ እንግድነት ዛሬ ድንጋዮች አመሰገኑት ብለን እንደ ሐዲስ እንናገርለታለን ማለት ነው። ወለእመኒ ይትረከብ ወኢይትየሰው ሆሳዕና ዳዊት ለደቅ ወለሕፃናት መፍተው ቢገኝ እንኳ ለሕፃናቶች ነው የሚገባ ማለት ደግሞ ያው ሕፃናቱ ግን አመስግነውታል ማለት ነው። ከእናታቸው ጀርባ ያሉት በእግራቸው የሚሄዱት ሕፃናቱ አመስግነዋል። ኢትርከሙ በይነ ሆሳዕና አይሁድ ዘቅፍርናሆም አኀው እስመ ለዘተፈትነ ሆሳዕና ሰውርዎ በጥበቢሆሙ አእባን አበው እንዘ ሆሳዕና ክሱት ምስጢረ ዘያዕቆብ ሰዋስው ወለእመኒ ይትረከብ ወኢይትየሰው ሆሳዕና ዳዊት ለደቅ ወለሕፃናት መፍተው ወለእመኒ ይትረከብ ወኢይትየሰው ትሑታን ይትለያሉ
ዘይትያቱ ለወላድ በሬተ እግዚእ ማህየዊ እስመ ለትሑታን አይባን አይበዩሙ እምዘይትሊአሉ እስራኤል ሊቃ ወአብዕልተ ክብር ኪሩቤል እንዘቦ በዘኪሩቤል መካን እስመ አይዱ ገስ ምስለ አይዱ ገስ ሀሊም ነዳያን ይበዘ ነዳያን አይዱግ ይነብርውን እናዊሃ ለጽዮን ኩሎ ትሑታን ይትልያሉ እንዘይትያቱ ለወላድ በሬተ እግዚእ ማህየዊ እስመ ለትሑታን አይባን በሬተ እግዚእ በጌታ አተያይ እንዘይትያቱ ለወላድ ከፍ ያሉት ሲዋረዱ የተዋረዱት ከፍ ከፍ ይላሉ። አይበዩሙ እምዘይትሊአሉ እስራኤል ሊቃን ማህየዊ የሚሆን ጌታ እስመ ለትሑታን አይባን የተዋረዱትን አይባንን ከፍ ከፍ አድርጓቸዋልና እምዘይትሊአሉ እስራኤል ሊቃን ከፍ ከፍ ካሉት ከአለቆች እስራኤል ከነዚያ ከአለቆች ከፍ ከፍ ካሉት ከአለቆች እስራኤል አብልጦ ዝቅ ዝቅ ያሉ አይባንን ከፍ ከፍ አድርጓቸዋልና ወአብዕልተ ክብር ኪሩቤል እንዘቦ በዘኪሩቤል መካን የክብር ባለጸጎች ኪሩቤልን በኪሩቤል ባለጸጎች ቦታ እያሉ ሳሉ ምስለ አይዱ ገስ ሀሊም ነዳያን ከሳሌም አህዮች ነዳያን ጋራ ይበዘ ነዳያን አይዱግ ይነብርውን ድሆች አህዮች በሚቀመጡባቸው በሁላቸው በጽዮን ጎዳኖች መንገዶች በዚያ ላይ ይኖራልና ትሑታን ይትልያሉ እንዘይትያቱ ለወላድ በሬተ እግዚእ ማህየዊ እስመ ለትሑታን አይባን በጌታ አተያይ በጌታ እይታ በጌታችን እይታ ከእንዘይትያቱ ለወላድ ከፍ ያሉት ዝቅ ሲዋረዱ የተዋረዱት ከፍ ከፍ ይላሉ። ዘይትሊአሉ እስራኤል ሊቃን ጌታ ይሄ ያለ ጌታ እስመ ለትሑታን አይባን የተዋረዱት አይባንን ከፍ ካሉት ከእስራኤል አለቆች ከፍ ከፍ አድርጓቸዋልና ወአብዕልተ ክብር ኪሩቤል እንዘቦ በዘኪሩቤል መካን የክብር ባለጸጎች ኪሩቤልን በኪሩቤል ቦታ ሰማይ ከፍ ያለው ቦታ በዚያ እያሉ ምስለ አይዱ ገስ ሀሊም ነዳያን ከድሆች አህዮች ጋራ ይበዘ ነዳያን አይዱግ ይነብርውን እናዊሃ ለጽዮን ኩሎ ድሆች አህዮች በሚቀመጡባቸው መንገዶች በሚቀመጡባቸው መንገዶች ይኖራልና አለና ከድሆች አህዮች ጋራ ድሆች አህዮች በሚቀመጡባቸው ጎዳናዎች ማለት ነው። ከነዚያ ጋር በእነዚያ አለና በጌታ እይታ ልዑላኖች ሲዋረዱ ዝቅ ዝቅ ሲሉ ትሑታኖች ከፍ ከፍ ይላሉ ይከብራሉ ነው። ይሄ የጌታ ባህሪው ነው። አይበዮሙ ለትሑታን ከፍ ያሉት ዝቅ ያሉትን ከፍ ከፍ ያደርጋል፣ ከፍ ያሉትን ደግሞ ዝቅ ዝቅ ያደርጋል። ለምን ቢባል እኛ እግዚአብሔር ከፍ ከፍ ያደረጋቸውን ስለማናውቃቸው እኛ ከፍ ከፍ ያደረግናቸው በጌታ ዘንድ ዝቅ ዝቅ ያሉ ናቸው፣ የተዋረዱ ናቸው። በጌታ ዘንድ ደግሞ ከፍ ከፍ ያሉት በእኛ ዘንድ በሰው እይታ ምንድን ናቸው? ከፍ ከፍ ያሉ ናቸው ማለት ነው። ሰብእሰ ገጸ ይሬኢ እግዚአብሔር ሰው ፊት ያያል፣ እግዚአብሔር ግን ውስጥን ስለሚያይ የተዘዋወረ ነው ማለት ነው። አሁን በሆሳዕናም ጊዜ ይህ ነው የሆነ። እንግዲህ ጌታ በጌታ እይታ ከፍ ያሉት ዝቅ ዝቅ ያሉት ከፍ። ተመልከት፣ ሕፃናት ለአቅመ አዳም ለአቅመ ሔዋን ያልደረሱ ሕፃናት በጀርባ የታዘሉ በእግራቸው የሚንከበከቡ ሕፃናት ሲያመሰግኑ እነዚህ እኮ ነው ትሑታን። እንደገና ደግሞ ለምስጋና የተመደቡት ጸሐፍት ፈሪሳውያን በክህነት አገልግሎት በብሉይ ኪዳን ክህነት አገልግሎት ያሉት እነዚያ ተቀምጠው እነዚህኞች እንዲያመሰግኑ ሆኑ ማለት ነው። እነዚያ ሳያመሰግኑ እንደገና እስመ ለትሑታን አይባን አይበዮሙ ዘይትሊአሉ እስራኤል ሊቃን ከእስራኤል ከፍ ከፍ ካሉት ከእነዚያ ይልቅ እነዚያ
በድንጋዮች እነዚያ ሳያመሰግኑት በድንጋዮች እንዲመሰገን ሆነ። ይህ ብቻ አይደለም። ወአብዕልተ ክብር ኪሩቤል ዘቦ በዘኪሩቤል ዘካል። እንግዲህ በመንበረ በጽርሐ አርያም ጌታ በዘባነ ኪሩቤል ላይ መቀመጥ እየቻለ ምንም በባህሪው ባይለይም እንኳን እንደ ሰውነቱ በሰውኛ አካሉ ደግሞ ከድሆች ጋር በጎዳናዎች ድሆች አህዮች ጋር በጎዳናዎች አለ ማለት በዘባነ ኪሩቤል ያለው በዘባነ አይዱር በጎዳና ላይ ተጭኖ ሄደ ማለት ነው። እንዲያው እንደ ነገስታቱ እንኳን በፈረስ በቅሎ ሊሄድ አላለም። በአህያ ነው። በአህያ ተጭኖ በጎዳናዎች ሄደ። በኪሩቤል ዘባን ላይ የሚቀመጥ አምላክ በአህዮች ጀርባ ላይ ሄደ። በፈሪሳውያን ሊመሰገን የሚገባው በድንጋዮች ተመሰገነ። በታላላቆች መመስገን የሚገባው በትንሾች ሕፃናት ተመሰገነ ማለት ነው። አሎት ትሑታን ይትሊአሉ ዘይትሐቱ ልዑላ በሬተ እግዚእ ማህየዊ እስመ ለትሑታን አይበዮሙ ዘይትሊአሉ እስራኤል ቃል ወአብዕልተ ክብር ኪሩቤል እንዘቦ በዘኪሩቤል መካን ምስለ አይዱግ ሰልም ነዳያን ይበዘ ነዳያን አይዱግ ይነብርው ፍናዊሃ ለጽዮን ኩሎ ፍናዊሃ ለጽዮን ኩሎ መዋዕለ እለ ስምዖን አስተራየ ነገረ ኢያሱ ሐዲሰ ለዓይነ እስራኤል አዝዋጅ እስመ ቀረ አማኑኤልሃ አውፅኡ አይሉ ወደቀ እስራኤል አውፅኡ ሲበተ ሱራፊል አይሩግ ወአመ ከርመ ኬኬ ነጽበ ማየ አሮን ሕግ እምቀያፋ ወሲናን አፍላግ መዋዕለ እለ ስምዖን አስተራየ ነገረ ኢያሱ ሐዲሰ ለዓይነ እስራኤል አዝዋጅ የእነ ስምዖን ዘመን ለእስራኤል ወገኖች አይን ሐዲስ የኢያሱ ነገርን አሳየ። እስመ ቀርነ አማኑኤልሃ አውፅኡ አይዱግ አህዮች አማኑኤል ቀንድን አውጥተዋልና ወደቀ እስራኤል አውፅኡ ሲበተ ሱራፊል አይሩግ ሕፃናቶችም ሽበትን አብቅለዋልና ወአመ ከርመ ኬኬ ነጽበ ማየ አሮን ሕግ በወንጌል ክረምት ጊዜም የአሮን ውሃ ሕግ እምቀያፋ ወሲናን አፍላግ ከሲናንና ከቀያፋ ወንዞች ነጥፏልና መዋዕለ እለ ስምዖን አስተራየ ነገረ ኢያሱ ሐዲሰ ለዓይነ እስራኤል አይባን የእነ ስምዖን ዘመን ተልእኮ ዘመን ነገረ ኢያሱ ሐዲሰ ለዓይነ እስራኤል አዝዋግ ለወገኖች እስራኤላዊ የኢያሱ ሐዲስ የኢያሱ ነገርን አመጣ አሳየ። እስመ ቀርነ አማኑኤልሃ አውፅኡ አይዱግ አህዮች አማኑኤል ቀንድን አውጥተዋልና ወደቀ እስራኤል አውፅኡ ሲበተ ሱራፊል አይሩግ ከእስራኤል የተወለዱ ሕፃናትም የሱራፊል ሽማግሌዎች ቀንድ ምስጋናን አውጥተው አብቅለዋልና ወአመ ከርመ ኬኬ ነጽበ ማየ አሮን ሕግ ወደቀ እስራኤል እነዚያ ሕፃናቱም የሱራፊል ሽማግሌዎች ሽበት ምስጋናን አብቅለዋልና ነው። ወአመ ከርመ ኬኬ ነጽበ ማየ አሮን ሕግ በወንጌል ክረምት ጊዜም የአሮን ውሃ ኦሪት ናት ሕግ ብትባል የአሮን ውሃ ሕግ እምቀያፋ ወሲናን አፍላግ ከቀያፋና ከሲናን ወንዞች ከነዚያ ነጽፈ ደርቋልና ዘመኑ ሐዲስ ነገርን ለነዚያ አሳየ ነው። መቼም በጊዜ ሂደት የማይሆን የማይከሰት የለም። እንኳን እግዚአብሔር ባለበት እግዚአብሔር በተገኘበት እግዚአብሔር በዚህ ዓለም ተገኝቶ ስራውን በሚሰራበት ጊዜ ቀርቶ በርቀትም ቢሆን በየጊዜው ብዙ ድንቃድንቅ ነገሮች ይከሰታሉ። የጊዜ ጉዳይ ነው እንጂ እስከ ዓለም ድረስ ይኸው የምናየው ነገርም የመጣ እንዲሁ በጥበብ የመጣ ነው። ይሄም የምናየው ነገር ሁሉ እንዲሁ ኃላፊ ነው ማለት ነው እና ብዙ ለውጦች ይታያሉ። ብዙ
እንዲሆኑ የማይጠበቁ ነገሮች በጊዜ ሂደት ሊታዩ ይችላሉ ማለት ነው። እና ለእስራኤል አይን የእነዚያ ዘመን ያንን አሳየ፣ አዲስ ነገርን አሳየ። አህዮች አማኑኤል ቀንድን አብቅለዋልና ምንድን ነው? እንዴት ጌታ በሰማየ ሰማያት በዘባነ ኪሩቤል እንኳን እሱን ለማየት በክንፋቸው ፊታቸውን ካልሸፈኑ ነበልባሉ እንዳያቃጥላቸው የሚፈሩት ጌታ የማይሆኑ ስለሆነ ነው። በመሰረቱ አህዮች አማኑኤል ቀንድን አብቅለዋል ማለት ሊሆን የማይችል ነገር ስለሆነ ነው። ምስጢሩ ሊሆን የማይችል ነገር ነው። ሊሆን የማይችል ነገር ዓለምን በመሃል እጁ የያዘ ተመልከተ፣ በመሃል እጁ የያዘ ዓለሙን እሱ የሚወስን እንጂ ዓለሙ እሱን ሊወስነው የማይችል ስፉህ የሆነ መለኮት ዛሬ በአህዮች ላይ በጥበብ በሁለቱ ላይ ተቀምጦባቸዋል ይላል። በሁለቱ አህዮች ላይ ጌታ ተጭኖ መሄዱን ለመግለጥ ነው። እስመ ቀርነ አማኑኤልሃ አውፀው አይዱን። ይህም ብቻ አይደለም። ወደ እስራኤል አውፀው ሲበተ ሱራፌል አይሩ የሽማግሌዎች ሱራፌል ሽበት ምስጋናንን ሕፃናቶች አብቅለዋልና አሁን ሕፃናት ሲወለዱ እንኳን ሽበት የረባ ጥቁር ጠጉርም የላቸው ሲወለዱ ማለት ነው። ግን ሆነ ምን ሆነ? ሕፃናቶች እንደ ሱራፌል እንደ መላእክት አመሰገኑ። ሆሳዕና በአርያም አየሁ ሰማየ ሰማያት በአርያም በልዑላን ልክ መላእክት እንደሚያመሰግኑ ሱራፌል እንደሚያመሰግኑ በዚያ አመሰገኑት ለማለት ነው። ወአመ ከርመ ቴቄል ነጽፈ ማየ አርወን ሕግ እምቀያፋ ወሲናን አፍላል። ለልማዱ ዝናም በክረምት ጊዜ ውሃ ይነጽፋል አይነጽፍም? አይደለም። ከቀያፋና ከሲናን ወንዞች ግን ምን ሆነ? ክረምት አለ። በክረምቱ ውሃው ነጠፈ። ተመልከቱ። ጌታ ሰው ሆኖ በወንጌል እነ ቀያፋ ወንጌልን ባለመቀበላቸው ምክንያት ኦሪታቸውን አሳልፎባቸዋል ማለት ነው። ኦሪታቸውን አሳልፎባቸዋል። ጌታ ወንጌልን እየሰራ ስለሆነ ኦሪት ሕጋቸው ከቀያፋና ከሲናን እንድትታጣ ሆነች ነው፣ አሳለፈባቸው ማለት ነው አሉ። መዋይለ እለ ስምዖን አስተራየ ነገረ ኢያሱ ሐዲሰ ለዓይነ እስራኤል አዝባን እስመ ቀርነ አማኑኤልሃ አውፅኡ አይዱ ወደቀ እስራኤል አውፅኡ ሲበተ ሱራፌል አይሩ ወአመ ከርመ ቴቄል ነጽፈ ማየ አሮን ሕግ እምቀያፋ ወሲናን አፍላክ። በመጀመሪያው ለእነ አሮን ስለተሰጠች ካህኑ አሮን ክህነታቸውን አሳልፎባቸዋል። ይመስሉ ኃጣውንተ ኪሩብ ማህሌት ወመዝሙር በጽዮን ካልእተ ደብረ ጽዮን ተቃረቡ እስመ ኃይላተ ያሬድ ቀርን ወጸናጽለ ወርቅ ዘተሞቅሁ እምጌጋየ ሕርቃሉ ጾም በዘጽድቀ ያዕቆብ ኮነ ፍትሐ ሆሳዕና ተፈትሑ ኃጣውንተ ኪሩብ ማህሌት ወመዝሙር በጽዮን ካልእተ ደብረ ጽዮን ተቃረቡ። ኃጣውንተ ኪሩብ ማህሌት ወመዝሙር በጽዮን ካልእተ ደብረ ጽዮን ተቃረቡ። የኪሩብ መሳሪያዎች መዝሙርና ማህሌት መዛሙርት ማለት ነው፣ ወይም ደግሞ መኃልይ ማለት ነው። እነዚህ ምስጋናዎች መሳሪያዎች ያቺኛዋ የጽዮን ተራራ ሁለተኛ ጽዮን በዚያች ተቃረቡ ተተኮሱ። እስመ ኃይላተ ያሬድ ቀር ወጸናጽለ ወርቅ ዘተሞቅሁ እምጌጋየ ሕርቃሉ ጾም ከሕርቃሎስ በደል ጾም የተነሳ ታስረው የነበሩ የያሬድ ኃይለኞች ከበሮና ጸናጽል የያዕቆብ እውነትን በሆነ በሆሳዕና ፍርድ ተለቀዋልና ተፈተዋልና ተኩሱ በዚያ ምክንያት ነው ማለት ነው። ዲም ማለት ጀመረ። እንግዲህ ትናንት ነው የሚጀምር፣ ይመታል ከበሮ ትናንት ጀምሮ ዛሬ እንግዲህ እስከ እሑድ ድረስ ይቀጥላል። ኃጣውንተ ኪሩብ ማህሌት ወመዝሙር በጽዮን ካልእተ ደብረ ጽዮን ተቃረቡ። በደብረ ጽዮን
ጽዮን ያቺ ያማች ደብረ ጽዮን አምባ ተራራ የዚያች ሁለተኛ ጽዮን በዛች ተራራ የኪሩብ መሳሪያዎች መኃልየ መዝሙርና ማኅሌት እነዚህ ተቃርቡ ተተኮሱ። እስመ ኃይላተ ያሬድ ቀርን ወጸናጽለ ወርቅ ዘተሞቀው እምጌጋየ ሕርቃሎስ ጾም ከሕርቃሎስ በደል ጾም የተነሳ ታስረው የነበሩ የያሬድ ኃይለኞች ቀርንና ጸናጽል እነዚህ በዘጽድቀ ያዕቆብ ኮነ ሆሳዕና ተፈቱ። የያዕቆብ እውነት የሆነ የሆሳዕና ፍርድ በዚህ በፍርድ ቤቱ ለቋቸዋልና በዚያ ተፈተዋልና ተኩስ ሆነ ነው። በዚያ ተተኮሱ። አዎ ይሄ እንግዲህ ወንጀል ይሰራል። የተለያየ ምክንያት መቼም ጠንከር ያለ ሰው እስር ቤትም ሁለት አይነት ሰው ነው። ሌባና ከሌባ በተቃራኒ ጎን የሚቆም ደግሞ ጀግና ይረግጡታል እስር ቤቱ እና ጠንካሮች በተለያየ ምክንያት በወንጀል ተጠርጥረው እስር ቤት ይገባሉ። ከወጡ በኋላ ሲወጡ ደግሞ በመውጣታቸው የደስደስ ተኩስ ይተኮሳል ማለት ነው። ምንድን ነው ተኩስ ሲባል አይ ነገሬ ከስር ወጥተው ተፈተው ይባላል። ሰው ወርቁ እነዚያ ዚያ ተኮስ ማኅሌቱ ደመቁ ማለት ነው። አው ከበሮና ጸናጽል የሌለበት ያላታሙ ዘፈን አሁን ይደምቃል እንደዚያ ማለት ነው። ቲም ካላለ ያላታሙ ዘፈኑ አይደምቅም። ማኅሌቱም እንደዚያ ነው። ቀዝቅዞ ቆሪር ሆኖ ነው የሚቆይ። ይህንን አርባውን ከጾመ ሕርቃል ጀምሮ እንግዲህ ከዚያ ከሕርቃል በደል ጾም የተነሳ ታስረው የነበሩ ማለት ከጾመ ሕርቃል ጀምረው ለማኅሌት አገልግሎት አይውሉ የነበሩ ጸናጽልና ከበሮ ያው አሁን አገልግሎት ላይ መዋል በሆሳዕና ምክንያት ለአገልግሎት መዋል ስለጀመሩ ማኅሌቱ ምን ሆነ ደመቀ። በዛች አለ ሀጣውን ተኪሩብ ማኅሌት ወመዝሙር በጽዮን ካልእተ ደብረ ጽዮን ተቃረቡ እስመ ኃይላተ ያሬድ ቀርን ወጸናጽለ ወርቅ ዘተሞቀው እምጌጋየ ሕርቃሎስ ጾም በዘጽድቀ ያዕቆብ ኮነ ሆሳዕና ተፈቱ። መዋዕለ ሰላም ዘካልብ ወዘካልአዊ ኢያሱ ከመ ኮነ መዋዕሊክሙ ለጴጥሮስ ፈቱ እስመ አማኑኤል ዝብል መፍርሒ ማእከለ አእዱግ አልፈቱ። መዋዕለ ሰላም ዘካልብ ወዘካልአዊ ኢያሱ እነ ጴጥሮስ ዘመናችሁ የካሌብና የሁለተኛው የኢያሱ የሰላም ዘመን እንደሆነ እሱ መርምሩ፣ ተረዱ፣ ወቁ። እስመ አማኑኤል ዝብል መፍርሒ ማእከለ አእዱግ አልፈቱ የሚያስፈራ አማኑኤል ጅብ በአህዮች መካከል ይመላለሳልና። መዋዕለ ሰላም ዘካልብ ወዘካልአዊ ኢያሱ ከመ ኮነ መዋዕሊክሙ ለጴጥሮስ ፈቱ። እነ ጴጥሮስ እነ እንድርያስ ሐዋርያቶቹ በተለይ እነዚህ አህያ መፍታት ይሄዱ እናንተ የዘመናችሁ የካሌብና የሁለተኛው የኢያሱ የሰላም ዘመን እንደሆነ እሱ እወቁ፣ መርምሩ፣ ተረዱ። እስመ አማኑኤል ዝብል መፍርሒ ማእከለ አእዱግ ያንሶሱ የሚያስፈራ አማኑኤል ጅብ በአህዮች መካከል ይመላለሳልና ማለት ነው። አናብስት ከእንስሳት ከላም ከበሬ ጋራ ጅቡ ደግሞ ከአህዮች ጋራ የሚመላለስበት ደግ ዘመን ይመጣል ተብሎ ተስፋ ይደረጋል። የሰላም ዘመን ምክንያቱም አሁንም ሲታይ አንዳንድ ቦታ ላይ እንዲሁ አራዊቶች እርሳቸውን እንትን አቁመዋል አይደል? አቁሟል። አሁን የሚገርማችሁ ነገር ብዙም አሁን አንዱን ሲያየው እንደው በታላላቁ ጫካ ውስጥ ጨርሶ ካልሆነ አሁን ድመቱ አይጡን ሲያየው ዝም ብሎ ያየዋል። ሲሄድ ውሻውም አሁን እንደው ጨርሶ ካራበው ዝም ነው ሁሉ ነገር። አሁን ድመትና ውሻ ተያዩ አሁን ዝም አብረው ነው የሚኖሩት እና እንዲህ አይነት ዘመን ሲሆን ያው መቼ የሚነገረው ነው። እኛ የምንፈልገው አማርኛው ነው። እንግዲህ እንትኑን አፈጻጸሙ ላይ ሳይሆን አማርኛው አሁን አማኑኤል የሚያስፈራ ጅብን በአህዮች መካከል አስቡ ውስጥ
አሁን በአህያ መካከል ጅብና አህያ ተመልከቱ። ጅብና አህያ፣ አይጥና ድመት፣ ነብርና ፍየል፣ በግና ተኩላ፣ አንበሳና በሬ ይኸው እነዚህ አዳኝና ታዳኝ ናቸው። እነዚህ የማይሆን ነገር ነው እና አማኑኤል የሚያስፈራን እንጂ በአህዮች መካከል ይመላለሳልና ዘመናቸው የሰላም ዘመን እንደሆነ መርምሩ ወቁ ማለት መርምሩ። አዎ እንግዲህ ጌታ ሁሉ ነገር ተነግሯል። የተነገረ ትንቢት ፍጻሜ ነው። አሁን በኦሪት በነቢያት ያልተነገረ ነገር የለም። አሁን ጌታ ሰው ሲሆን ኢይምሰልክሙ ዘመጻእኩ ሰአሮሙ ለኦሪት ወለ ነቢያት ይልና ዘይንበለ ዳይሙ ከመ እፈጽሞሙ ማለት ፍጹማን ለማድረግ የተነገረውን ነገር ሁሉ ለመፈጸም ነው የመጣው ብሏል። እሱ ራሱ ተነግሯል በነቢዩ አጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ የሰላም ዘመን እንደሚሆን የእሱ ዘመን የሰላም ዘመን ማለት እንግዲህ ሰላም ወንጌል ናት። ወንጌል የሚነገርባት ዘመን ማለት ነው። ያ አስቀድሞ በነቢያቱ የተነገረው ያ ፍጻሜ ሲደርስ ምን ሆነ? የአስር ዲበ ዘይተዋለ አዱ ተመልከቱ። እንግዲህ ስለ በአህያ ስለመጫኑ ዘእሴቱ ሙስሊም ወምድባሩ ቅድመ ገጹ ሁሉ ነገር ያዕቆብ በልጆቹ አማካኝነት በይሁዳ አማካኝነት ተናግሮት የተነገረ ነው ማለት ነው እና የተነገረው ትንቢት ከፍጻሜ እንደደረሰ ወቁ ነው የምላቸው ሐዋርያትን። ለምን ጌታ በሁለት አህዮች ተቀምጦ ሄዷልና። የሚገርመው ነገር በሁለቱ አህዮች በጥበብ ተቀምጦባቸዋል እና በእነዚያ መካከል ይመላለሳል ማለት በሁለቱም አህዮች በውርንጭላውም በእናቲቱም አህዮች ጌታ ተቀምጦ ወደ ቤተ መቅደስ ገባ ማለት ነው። መዋዕለ ሰላም ዘካርብ ወዘካርአዊ ኢያሱ ከመ ኮነ መዋዕሊክሙ ለጴጥሮስ በሱ እስመ አማኑኤል መፍርሒ ማእከለ አእሩግ ያንሰሱ አማኑኤል ሳኦል ከአመ ከመ ይግሥጽ አድገ ዘተሐጉለ ሀበ ቢታንያ እምኀሴቦን አድገ ቃለ ከዊኖቱ ንጉሠ ሰማይን ዘቃለ ሙሴ ሐገገ አማኑኤል ሳኦል አመ ከመ ይግሥጽ አድገ አማኑኤል ሳኦል ወልደ ቂስ አመ ከመ ይግሥጽ አድገ ዘተሐጉለ የጠፋ አህያ ሊፈልግ ከሐሴቦን ወደ ቢታንያ በወጣ ጊዜ ቃለ ከዊኖቱ ንጉሥን የመሆኑን ቃል ሰማይ የሰማ ነው። ከማን? ዘቃለ ሙሴ ሐገገ የሙሴ ቃልን ሕጉ ካደረገ ከሳሙኤል እስራኤላዊ የሰማ ነው። አማኑኤል ሳኦል አመ ከመ ይግሥጽ አድገ አማኑኤል ሳኦል የጠፋ አህያ ሊፈልግ ዘንድ ከሐሴቦን ወደ ቢታንያ በወጣ ጊዜ ቃለ ከዊኖቱ ንጉሠ ሰማይን ዘቃለ ሙሴ ሐገገ ቃለ ከዊኖቱ ንጉሠ ሰማይ ንጉሥ የመሆኑን ቃል የሙሴ ሕግን ከሕጉ ካደረገ ከእስራኤላዊ አማኙ ነው። ከዚያ ሰማይ የሰማ ነው ማለት ነው። አዎ ሳኦል ወልደ ቂስ ነው። ብንያ ነገዱ ከነገደ ብንያም ነው እና እስራኤላውያን ከሙሴ በኋላ ከኢያሱ ጀምሮ መስፍን ሲሞት መስፍን፣ ነቢይ ሲሞት ነቢይ እየተተካላቸው እስራኤላውያንን ያስተዳድራቸው ነበረ። ይህ ሲያያዝ ከኤሊ ደረሰ። ከኤሊ ተሻግሮ ሳሙኤል ክህነት ከምስፍና አንድ አድርጎ ይዞ ይመራቸው ጀመር። በሚመራቸው ጊዜ ተሰባስበው ሄደው አማሌቃውያን ተነስተውባቸው ንጉሥ አንግስልን አሉት። ሳሙኤልም ፈቃድ እግዚአብሔርን ጠየቀ። ከእግዚአብሔር ቢጠይቅ እግዚአብሔርም ያው ምልክት ሰጠው። ሳኦል አባቱ ቂስ ይባላል እና አህዮች ጠፍተው አህዮችን ለመፈለግ ወጥቶ ነበረ። በወጣበት በዚያ ለሳሙኤልም መልአኩ በነገረው መሰረት አገኘውና እንደሚነግስ ነገረው። አላመንም። አህያ ፍለጋ ሄዶ መንግስት የማይታሰብ ነው። ከአንድ ድሃ ቤተሰብ የተወለደ አህያ ፍለጋ የወጣ ሰው አላመንም ነበረ። ነገር ግን ያው የእግዚአብሔር ትእዛዝ ስለሆነ ምንም እንኳን መጨረሻው ባያምር ሳኦል የመጀመሪያው ንጉሥ ሆኖ በሳሙኤል ተቀብቶ ነግሷል ማለት ነው። መጨረሻው ግን ከነገሥታት መደብ እንዳይቆጠር
ከዳዊት እንዲጀምር ሆኗል። አፈጻጸሙ ስላበላሸ ማለት ነው። ትእዛዙን መመሪያውን ስላልጠበቀ ከእሱ ተነጥቆ መንግስቱ ለማን ተሰጠ? ለዳዊት ተሰጠ ማለት ነው። እሱም ክፉ አሟሟት በሰው እጅ ሞተ እና አሁን ሳኦል አማኑኤል አህያ ፍለጋ ማለት ጌታ በአህያ ተጭኖ በቢታንያ ሲሄድ ምን ሆነ? እንደ ንጉሥ ቡሩክ ዘይመጽእ በስመ እግዚአብሔር ሆሳዕና በአርያም ሆሳዕና ያ እንደ መንግስት ነው ታጅቦ ሄደው ማለት ነው። ንጉስነቱ ይህ ነው። እንደ ምድራዊ ንጉስ እንደምታዩት በስዕሉ ይታያል። ልክ እሱ መሀል ላይ እንደዚያ ሆኖ ህፃናቱ እያመሰገኑት ልብሳቸውን እንኳን አንተ የተቀመጥባት አህያ የተከበረች ናት እያሉ ልብሳቸውን እየጎዘጎዙ በአህያይቱ እግር ስር ይህን ዘንባባውን ይዘው የዘንባባ ዝንጣፊ ይዘው አመስግነውታል ማለት ነው። እና ያንን ነው ቃለ ከዊኖቱ አመከመ ይንስሳ አድገ ዘተሐብለ ውስተ ሀበ ቢታንያ ማሴቦን አድገ ቃለ ከዊኖቱ ንጉሰ ሰማይ እምዘ ቃለ ሙሴ አደገ። ኦሪታዊው ከሆነ ህገ ሙሴን ኦሪተ ሙሴን ከሚከተለው ከእስራኤላዊ መታጀብን አገኘ፣ ታጀበ ማለት ነው። አማኑኤል ሳኦል አመከመ ይንስሳ አድገ ዘተሐብለ ሀበ ቢታንያ ማሴቦን አድገ ቃለ ከዊኖቱ ንጉሰ ሰማይ እምዘ ቃለ ሙሴ አደገ ተፍጻመ ቅኔያት ለያሬድ ፍጡራኒሁ ዘዕለተ ሰንበት ተወጥነ እንተ ዕለቶሙ ሎሙ ዕለተ ፍጥረቶሙ ነው። ዕለተ ፍጥረቶሙ ሎሙ ቀዳሜ በዕለተ ዓርብ ኮነ አመ ዕለተ ዓርብ ትሮይ አመ ዕለተ ዓርብ አመ ዕለተ ዓርብ ኮነ መልሰው እስቲ ተፍጻመ ቅኔያት ለያሬድ ፍጡራኒሁ ዘዕለተ ሰንበት ተወጥነ ዕለተ ፍጥረቶሙ ሎሙ ቀዳሜ አመ ዕለተ ዓርብ ኮነ ነው። የቀደመ የፍጥረታቸው ቀን በዕለተ ሰንበት የተጀመረ የያሬድ ፍጡራን ቅኔያት ፍጻሜያቸው አመ ዕለተ ዓርብ ኮነ በዕለተ ዓርብ ሆነ። ተፍጻመ ቅኔያት ለያሬድ ፍጡራኒሁ ዘዕለተ ሰንበት ተወጥነ ዕለተ ፍጥረቶሙ ሎሙ ቀዳሜ አመ ዕለተ ዓርብ ኮነ የቀደመ የመፈጠሪያቸው ቀን በዕለተ ሰንበት የተጀመረ ተፍጻመ ቅኔያት ለያሬድ ፍጡራኒሁ የያሬድ ፍጡራን ቅኔያት የእነዚህ ፍጻሜ አመ ዕለተ ዓርብ ኮነ በዕለተ ዓርብ ሆነ። አዎ እግዚአብሔር ስነ ፍጥረትን ፍጡራንን ሲፈጥር አጠቃላይ ፍጥረቱን ሲፈጥር በዕለተ ሰንበት ጀምሮ በዕለተ ዓርብ ነው ያጠናቀቀ። ዕለተ ሰንበት ማለት እሁድ፣ ቅዳሜ ማታ ለእሁድ አጥቢያ ጀመረ። እንግዲህ ዕለተ ሰንበት እሁድ ናት። እሁድ ጥንተ ዕለት ጥንተ ፍጥረት ጥንተ ዕለትም ጥንተ ፍጥረትም እሁድ ነው ማለት ነው። እሁድ ጀምሮ የመጀመሪያ ፍጥረት የተጀመረበት ማለት ነው። እሁድ ፈጠረ፣ ሰኞ ፈጠረ፣ ማክሰኞ ፈጠረ፣ ረቡዕ ፈጠረ፣ ሐሙስ ፈጠረ፣ ዓርብ ፈጥሮ አጠናቀቀ። የመጨረሻው ወዓርብ መና በፊልቆን ይላል። ዓርብ ማለት በራሱ የፍጥረት መካተቻ ማለት ነው። ዓርብ ማለት ይዞት እንደመጣ ሳድስ ባለ በቀና ነበር ሐሙስ ካለ፣ ነገር ግን ወደ ምስጢር ሄዶ ዓርብ አለው ስያሜውን። መካተቻ የፍጥረት መጠናቀቂያ ማለት ነው። ተፈጥሮ ያለቀበት ማለት ነው። እንግዲህ መጀመሪያ የተፈጥሯቸው ቀን በዕለተ ሰንበት የተጀመረ የያሬድ ፍጡራን ቅኔያት የእነዚህ ፍጻሜያቸው በዕለተ ዓርብ ሆነ ማለት ሰሙ ነው። ወርቁ እንግዲህ ቅኔው እሑድ ነው የሚጀመር አይደለም። ቅኔ የሚደረገው እሑድ ቅኔ ይደረጋል። እሑድ ማታ እሑድ ቅኔ ይደረጋል። ሰኞም ይደረጋል፣ ማክሰኞም ይደረጋል፣ ረቡዕም ይደረጋል፣ ሐሙስም ይደረጋል እንደ ሁኔታው። ዓርብ ተደርጎ መጨረሻው ቅዳሜ ብቻ ነው እንግዲህ ቅኔ የማይደረግበት ማለት ነው። እና ከዕለተ እሑድ ጀምሮ እስከ ዕለተ ዓርብ ድረስ ቅኔ ይደረጋል። በዕለተ ዓርብ ይጠናቀቃል። ደግሞ ዕለተ ዓርብ ደግሞ ያው ደግሞ የዛሬው ዕለተ ዓርብ ደግሞ የተለየ ነው። ለምን የሚባል በዘወረደ ዕለተ ሰንበት በዘወረደ እሑድ ጀምሮ እስካሁን ያለው ዕለተ ዓርብ ደግሞ
ያው ምስጢሩ ከዚያም ጋር ለማገናኘት መጨረሻው አርብ ስለሆነ همسانة قمياتنا هلين فطورانيه سئلة سنبت توقنا ألا تفطر الومو كلامي عما إلا تعرف كونا إيروساليم بلا لإقوالك دماء وعلى عارك تصيرو أكزي عبهير زلك سكاوي عما تيوا تتقنو إيروساليم بلا لإقوالك دماء وعلى عارك تصيرو የሔዋን እግዚአብሔር ዘለከ ስጋዌ ዓመተ ሔዋን ትፌን ነው። የሔዋን አገልጋይ ሰው መሆን የምትላላክልህ ገዢ ጌታ ልጅህ በአህያ ላይ መጫንን ኢየሩሳሌም በላል። ኢየሩሳሌም በላ ለጓለከ ለዋለ አርግ ተጽኖ እግዚአብሔር ዘለከ ስጋዌ ዓመተ ሔዋን ትፌን ነው። የሔዋን አገልጋይ ሰው መሆን የምትላላክልህ ለአንተ የምትላላክ እግዚአብሔር ወላጅ በአህያ ላይ መጫን ልጅህን ኢየሩሳሌም በላት። ስም እንግዲህ እየታየ እንደየ ስሜቱ ሰው ይሰይማል እና ኢየሩስ በላት ኢየሩስ የበላት ነው። ይችል በአህያ ላይ መጫንን ኢየሩስ በላት በአህያ ላይ መጫን ዋ ተጽዕኖ ዋ ሀገረ ኢየሩሳሌም አይደለም ቢለው ወደ ከተማ ወደ ኢየሩሳሌም ሲገባ በአህያ ላይ ተጭኖ ገባ ማለት ነው። ኢየሩሳሌም በላት ነው። በአህያ ላይ ተጭኖ ጌታ ወደ ኢየሩሳሌም ገባ። ሰው የሆነ ጌታ ማለት ነው አይደለም። የዋን አገልጋይ ሰውነት የምትላላክልህ አንተ ጌታ ያቺ ኢየሩስ በላት ማለት ያው በአህያ ላይ ተጭኖ ወደ ኢየሩሳሌም ገባ ማለት ነው። ኢየሩሳሌም በላ ለጓለከ ይበዋላ አድግ ተጽኖ እግዚአብሔር ዘለከ ስጋዌ ዓመተ ሔዋን ትትገኖ ዘለፋ እስራኤል ይኩን አዶናይ አድገ ቢታንያ ብሂል አምጣነ የአምር አድግ ምቅማሆ ወቤተ እግዚኦ ነው። ዘለፋ እስራኤል ይኩን አዶናይ አድገ ቢታንያ ብሂል አዶናይን ጌታን የቢታንያ አህያ አንተ አህያ ማለት የእስራኤል ስድብን አይሁን ስድብ አይሁን። አንታነ የአምር አድግ ምቅማሆ ወቤተ እግዚኦ ነው። በእስራኤል አንጻር ነው። አህያስ መንከባለያውንና የጌት ከፍ ያለ ጌታ የጌታውን ቤት ያውቃልና እነሱ አህያው ይሻላል ማለት ነው። ዘለፋ እስራኤል ይኩን አዶናይ አድገ ቢታንያ ብሂል አማኑኤልን አህያ ማለት የእስራኤል ስድብ አይሁን። አንታነ የአምር አድግ ምቅማሆ ወቤተ እግዚኦ ነው። አህያ መንከባለያውን የጌታውን ቤት ማደሪያውን በጊዜ ነው የሚመጣ ቤቱን ፈልጉ ስለዚህ ያውቃልና ስለዚህ ስድብ አይሆን አህያ ማለት ያንን ማለት ነው። እንግዲህ ያው ይባላል አህያ የሚለው ያላዋቂ ሰው የስድብ መገለጫ ነው። ይሰደባል ነገር እየተባለ ደደብ አህያ የሚባሉ ነገሮች ይነገራሉ። መቼም አንደበት ላይ ያለመደ እንደዚያ እየተባለ አይ ስድብ አይሆን። አሁን እስራኤል እኮ ናቸው። እስራኤል እንደዚያ እያሉት ነው። ግን ከእስራኤል ተሽሎ የተገኘ ደግሞ ሙሉ ነው አህያው ነው የተገኘ ማለት ነው። ተመልከቱ። እግዚአብሔር በሰው ነው ሊያድን የተፈለገ። እስራኤላውያን ምን መሆን ነበረባቸው? የእግዚአብሔር ማደሪያ መሆን ነበረባቸው። ይሸከሙት ማለት ያለም በጸጋ እንዲያድርባቸው ይፈለግ ነበር። ነገር ግን ለእስራኤላውያን ያልታደለ ጸጋ እንደገና በአህያ ላይ እንዲቀመጥ ሆነ ጌታ አድግኒ የአምር ምቅማሆ ወቤተ እግዚኦ ተብሎ ቀድሞ ወእስራኤል እሰያይ መሩኒ ወሕዝቤን ይጠየቁኒ ብሎም ጌታ አስቀድሞ ትንቢት አናግሮባቸዋል ማለት ነው። አየው ያንን ከዚህ ከዘለፋው ጋር ነው። ዘለፋ እስራኤል ይኩን አዶናይ አድገ ቢታንያ ብሂል አምጣነ የአምር አድግ ምቅማሆ ወቤተ እግዚኦ አሉ። ዘለፋ እስራኤል ይኩን አዶናይ አድገ ቢታንያ ብሂል አምጣነ የአምር አድግ ምቅማሆ ወቤተ እግዚኦ ነው። ዘለፋ እስራኤል ይኩን አዶናይ አድገ ቢታንያ ብሂል